አይዞህ ነበር እኔ አንድ ምክር መስጠት ይችላልው ለነሱ ናፊ እየቀረጽሽ ነው ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ ኦሬዲም ሆናችኋል አሁን ሶ አንድ ነገር ልነግራችሁ ፈልጋለሁ እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው ማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው ዋናው ሚስጥሩ ምንድነው ማመኑ ነው ገባችሁ እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል እምነታችሁ ነው እዚህ ደረጃ የሚያደርሳችሁ ሌላው ይሄ ትግስት ነው ሌላው በልምድ ይመጣል አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ ብዙ ፊልሞች ላይ ኮረሶኛለሁ ብዙ የምታቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ እመኑኝ ነው ምነግርህ አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም 7 አመት ለፍቷል ያቺ 7 አመት ማለት ነች የናንተ ዛሬዋች እሺ እንደዚህ ስላሰቃዩዋችሁ አትዩ አይሰልቻችሁ በፊልም ተስፋ አትቁረጡ እሺ ወዳችኋል እሺ ወዳችኋል እኔ አሪፍ ነገር እና ምን ይቀር ነገር አለ ሁሉ ማሪፍ ጸዲ አይዞ እኔ ወይ ተቋርጦ እንዴ ይሁን እቶ አይዞ ነበር ዋው ራሱ ምን ተሰምተው ነው ያለቀስከው ወንድሜ መጨረስ አይዞ ነበር ምን ተሰምተው እኔ እንጃ መጨረስ ዳጊ ነው ያስለቅቂለ እንትን ማውራት ና ዳጊ አንዴ አይዞ እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው እነሱ ቦታ ላይ ሆንኩና ታየኝ ታውቃለህ ጀግና ነክ ማርያም ስለመጣ ብቻ በጣም ቴንኪ ሞቲቬት አደረገኝ ታውቃለህ በጣም ደስ ይላል ዳጊ አስለቅቂለትና ይሄንን ለኔ ይሰጠኝ ተቀበለው ይሄ የፈለከው አሁን እንግዲህ ስራብ ጀግና ነህ ማርያም በጣም ነው የምኮራብህ እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100%